ሰበር ዜና የአሜሪካ የአየር በረራ ውድቀት። ከየካቲት 1 2026 ጀምሮ በዩናይትድ ስቴትስ አሜሪካ የአየር ትራፊክ ተቆጣጣሪ ወይም ደግሞ ኤቲሲ እጥረት ምክንያት ብዙ አየር መንገዶች መዘጋትና የትራፊክ መዘግየት ወይም ደግሞ ዲሌይ አስከትሏል ተባለ። ክቡራን የዚህ ቻናል ቤተሰቦች በዛሬው ዕለት በአሜሪካ ዩናይትድ ስቴትስ ግዛት ውስጥ በቴክሳስ፣ ሎስ አንጀለስ እንዲሁም ደግሞ በአውሮፓ ሀገራት በፈረንሳይና ፓሊዥያ የተፈጠረውና የኢኮኖሚ ያጋጠመውን ግሽፈት የማስደብጣችን ስለሆነ ሳብስክራይብ ያደርጋችሁ እስከመጨረሻው ተከታተሉ። እንዲሁም ደግሞ ሼር ለወዳጅ ለዘመዳችሁ ሼር እያደረጋችሁ እስከመጨረሻው ተከታተሉ በትህትና ጠይቃለሁ። የትራፊክ መዘግየት ዲሌይ አስከትሏል የተባለው በአሜሪካ አቪዬሽን ስርዓት በአሁኑ ጊዜ ወደ 3500 የሚጠጉ የአየር ትራፊክ ተቆጣጣሪዎች እጥረት እንዳለ ተነገረ። በዚህ ምክንያት የደህንነትና የስራ ችግር እንዳመጣ ነው የገለጹት። መንግስት አዲስ ተቆጣጣሪዎችን ለመቅጠር እየሞከረ ቢሆንም በጡረታ ስራ መልቀቅና በስልጠና ላይ በመውደቅ የተቆጣጣሪ ችግር ወይም ደግሞ እጥረት እየጨመረ መምጣቱን ነው የተገለጸው። ይህ እጥረት የበረራ መዘግየት፣ ከፍተኛ የስራ ጫናና የደህንነት ግፊት እያመጣ መሆኑ ተገለጸ። የአሜሪካ ትራንስፖርት መስሪያ ቤት የአየር ትራፊክ ተቆጣጣሪዎች ስልጠና ላይ ኦፊሻላዊ ምርመራ እንደጀመረ ነው የገለጸው። ምርመራው የሚያተኩረውም የአንደኛ የአስተማሪ እጥረት መኖሩ፣ ሁለተኛ ደግሞ የስልጠና አቅም፣ ሶስተኛ ከፍተኛ የስልጠና ውድቀት እና እኚህ ችግሮች በብቃት መፍታት አማራጭ የሌለው ግዴታችን ነው ብለዋል። በሎስ አንጀለስ አየር መንገድ በተቆጣጣሪዎች እጥረት ምክንያት በቀን በመቶ የሚቆጠሩ በረራዎች እንደዘገዩ ነው የተገለጸው። እንዲሁም በቴክሳስ አየር ክልል በድንገት እንደተዘጋና በረራዎች ለጊዜው እንደቆመ ነው የተነገረው። ወደ ዓለም አቀፍ ዜና ስናልፍ በፈረንሳይና ፓሊዥያ አየር ትራፊክ ተቆጣጣሪዎች የሰላማዊ ሰልፍ ወይም ደግሞ አድማ እንዳደረጉ የፈረንሳይ ዜና ተናገረ። በዚህ የበረራ መዘግየት ምክንያት ከፍተኛ የሆነ የኢኮኖሚ ኪሳራና የፓሴንጀር ማስተጓጎል ገጥሞናል ሲሉ ተናገሩ። የአድማው ዋናው ምክንያት በኤቲሲ እጥረት ምክንያት ከፍተኛ የሆነ የስራ ሎድ ወይም ደግሞ ጫናና ለአእምሮ ጭንቀትና ተዛማጅ በሽታዎች እየተጋለጥ ነው ሲሉ አድማ ላይ የወጡ ትራፊክ ተቆጣጣሪዎች ገለጹ። ክቡራን ቤተሰቦች እስካሁን እናንተ ጋር የነበርኩኝ የሰብሮ ነኝ። ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ ደህና ቆዩ።